ሐምሌ 7 እነዚህን ነገሮች ሳታደርጉ እንዳያልፋችሁ። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነው። በዚህ ዕለት ቅድስት ሥላሴን ብንማጸናቸው የልባችን መሻት ሁሉ የሚፈጽሙልን ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ነገሮች ሳናደርግ ማለፍ የለብንም። በዚህ ዕለት እንግዲህ ኃጢአታችን ሁሉ የሚደመሰስበት ዕለት ነው። የምንጠይቀው ነገር ሁሉ ቅድመ እግዚአብሔር የሚደርስበትም ዕለት ነው። እግዚአብሔር አምላክ ሥላሴ አብ ወልድ መንፈስ ቅዱስ ሥላሴን ብንለምላቸው ደግሞ የልባችን መሻት የሚፈጽሙልን ዕለት ነው። በዚህ ዕለት እንግዲህ በቤተ አብርሃም እንደተገለጡ መጽሐፍ ቅዱሳችን ይነግረናል። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስናነብ እግዚአብሔር አምላክ በቤተ አብርሃም ወይም ደግሞ በአብርሃም ቤት እንደተገለጠ መጽሐፍ ቅዱሳችን ይነግረናል። በዚህ ዕለት እንግዲህ አብርሃም ሥላሴ በቤተ አብርሃም ለሶስት ነገር ተገልጠዋል። የመጀመሪያ ቤቱን ለመባረክ፣ ሁለተኛ ደግሞ ይስሐቅን እንደሚወልድ ለማብሰር፣ ሶስተኛ ደግሞ ክርስቶስ ከእርሱ ዘር እንደሚወለድ ለመግለጥ። በተጨማሪ ግን ደግሞ በዚህ ዕለት አንድነትና ሶስትነት የእግዚአብሔር አንድነትና ሶስትነት የተገለጠበትም ዕለት ነው ማለት ነው። በፊቱም ቆሞ አየ፣ ባያቸውም ጊዜ ሊቀበላቸው ከድንኳኑ ተነስቶ ሮጦ ወደ ምድርም ሰገደ፣ እንዲህም አለ ይላል። አቤቱ በፊትም ሞገስን አግኝቼ ከሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ይለዋል። ጥቂት ውሃም ይምጣላችሁ እግራችሁን ታጠቡ ይላል። በጣም በሚገርምናችሁ ሁኔታ በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። የተገለጠለት እግዚአብሔር አምላክ በቀትር ወይም ደግሞ በ6 ሰዓት ነው። ይህ ደግሞ ትልቅ ምስጢር ያለው ነው። ያ ማለት 5500 ዘመኑ ሲፈጸም በ6ኛው ሺህ ዘመን ከልጅ ልጅ ተወልጄ አድንሃለሁ ያለውን የአዳም ቃል ኪዳን ከእርሱ ዘር እንደሚወለድና በእርሱ በሚወለዱት ከእርሱ በሚወለደው ዘር ደግሞ አሕዛብ ሁሉ እንደሚባረኩ ቃል የገባለት ወይም ደግሞ ያንን ምስጢር የነገረበት ዕለት ነው ማለት ነው። ያንን ለመናገር ነው በ6 ሰዓት በቀትር ወይም ደግሞ በእኩለ ቀን ላይ የተገለጠለት ማለት ነው። ከዛ በኋላ እንግዲህ አይኑን አንስቶ 3 ሰዎች እንደተመለከተ መጽሐፍ ቅዱሳችን ይነግረናል ማለት ነው። 3 ሰዎች የተባለው እንግዲህ አብ ወልድ መንፈስ ቅዱስ ነው። ይህም ደግሞ የአንድ የሶስትነታቸውን ምስጢር ለመናገር ነው 3 ሆነው የተገለጡለት። ከዛም በኋላ ይላል አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ይላልና 3 ሰዎች አይቶ ግን እንዳንድ ሰው መናገሩ ደግሞ የአንድነታቸውን ምስጢር ለመናገር ነው ማለት ነው። ሳራ ወዴት አለች ብሎ ሲጠይቀው በድንኳን ውስጥ እንዳለች ነገረው ማለት ነው። የዛሬ ዓመት በዚህ በቤት እመለሳለሁ ሳራም ወንድ ልጅን ትወልዳለች ብሎ ነገረው። ሳራም ደግሞ በጣም በሚያስገርማቸው ሁኔታ ሳቀች ይላል። በእውኑ እኔ ቆንጆ ነኝን? በአብርሃምስ እስከሆን ጎልማሳ ነውን ብላ ሳቀች ይላል። ምክንያቱም አርጅቶ አፍጅቶ ስለነበረ ልጅ ትወልዳላችሁ ሲባል ሳራ ስቃ ነበር ማለት ነው። እግዚአብሔር አምላክም እንዴት ሳራ ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን ብሏታል። በጣም የሚያስገርማቸው እግዚአብሔር አምላክ አሁንም ድረስ እንደ ሳራ እንስቅበታለን። ማለትም እግዚአብሔር አምላክ ይሄ ይሆናል ሲለን ይሄ ሁሉ ሊሆን ይሆናል ብለን መጠራጠር ነው መሳቅ። አሁን ለምሳሌ ሳራ የሳቀችበት ምክንያት እኔ አርጅቻለሁ አፍችቻለሁ ከዚህ በኋላ የትነት ግዳጅን እንኳን የማይበት ጊዜ አልፎኛል፣ በዚህ ጊዜ እንዴት ሊሆን ይችላል ብላ በምትስቅበት ጊዜ ይህ ጥርጣሬ ነውና እግዚአብሔርን በዚህ ዘመን ልክ እንደ ሳራ እየሳቅን እንጠራጠረዋለን፣ እየሳቅን በእግዚአብሔር ላይ እንዘባበታለን ማለት ነውና ሳራ ሳቀችበት በእግዚአብሔር ላይ ይላልና ሳራ ለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ እግዚአብሔር አምላክ ተናገረ ማለት ነው። ይህን ቃል ደግሞ በሉቃስ ወንጌል ምዕራፍ 1 ላይ ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ወንድ ልጅን ትወልጃለሽ በሚላት ጊዜ እኔ ወንድ አላውቅም ይሄ እንዴት ሊሆን ይችላል በምትልበት ጊዜ ለእግዚአብሔር በእውኑ የሚሳነው ነገር የለም ብሎ ገልጦላታል ማለት ነው። እግዚአብሔር አምላክ በጊዜ የማይለዋወጥ አምላክ እንደሆነ የሚታይበት እንዲሁም ደግሞ እግዚአብሔር አምላክ ሁሉን ማድረግ የሚቻለው ሁሉን ካለ ሁሉ መሆኑን ያየንበት ቃል ጭምር ነው ማለት ነውና ከዛ በኋላ እንግዲህ የዛሬ ዓመት ወደ መለሳለው ወንድ ልጅንም ትወልዳለች ብሎ አብስሮታል ማለት ነው። ስለዚህ በዚህ ዕለት እግዚአብሔር አምላክ በቤተ አብርሃም ተገኝቶ ይስሐቅን የመሰለ ልጅ እንደሚያገኝና በዘሩም ደግሞ አሕዛብ ሁሉ እንደሚባረኩ ቃል የገባለት ዕለት ነው ማለት ነውና የልባችን መሻት ሁሉ የሚፈጽሙበት ነው። እንግዲህ ለአብርሃምና ለሳራ ደስታ የተባለ ይስሐቅን እንደሰጡ ሁሉ ለኛም ደግሞ የምንጠይቃቸውን የሚያስደስተን ነገር ሁሉ እግዚአብሔር አምላክ ይሰጠናል። ስለዚህ በዚህ ዕለት ማድረግ ያለብን የመጀመሪያው በቤተ ክርስቲያን በመገኘት የምንጸልየው ጸሎት ከመዝሙረ ዳዊትና ከውዳሴ ማርያም ውጪ ሰይፈ ሥላሴ ይሆናል ማለት ነው። ሰይፈ ሥላሴ እንደሚታወቀው እንግዲህ በቤተ ክርስቲያናችን ከሚገኙ የጸሎት ክፍሎች መካከል አንደኛው ነው። ሰይፈ ሥላሴ ማለት የሥላሴ ሰይፍ ነው። ከዚህ በፊት ቪዲዮ ሰርቼላችሁ ነበር ስለዚህ ጉዳይና እጅግ በጣም ለእግዚአብሔር ምስጋና የምናቀርብበት የምንማጸንበት
ጠላታችንን ሁሉ ድል የምናደርግበት የጸሎት ክፍል ስለሆነ ይህን ጸሎት በመጸለይ እግዚአብሔር አምላክን አብ ወልድ መንፈስ ቅዱስ ሥላሴን ብንማጸን ለቤታችን መባረክን እንዲሁም ደግሞ ለልቦናችን መደሰትን ለሐዘናችን ደግሞ ደስታን የሚያስደስተን የልባችን መሻት ሁሉ ደግሞ የሚፈጽሙበት ዕለት ስለሆነ በሰይፈ ሥላሴ ብንማጸናቸው አብ ወልድ መንፈስ ቅዱስ የልባችን መሻት ሁሉ ይፈጽሙልናል ማለት ነው። እንግዲህ እንደሚታወቀው ሰባት የሥላሴ በጣም የተለየ ቀን ነው። አብርሃም ደግነቱ የተገለጠበት ነው። ሥላሴ በቤቱ የተገኙበት ነው። እኛም ደግሞ በቤታችን ሥላሴ እንዲገኙ ልክ እንደ አብርሃም የደግነት ስራዎችን መስራት ያስፈልጋልና በዚህ ዕለት ምጽዋትን ብትመጸውቱ ልክ እንደ አብርሃም ማለት ነው እግዚአብሔር አምላክ በቤታችሁ እንዲገኝ በር ትከፍታላችሁ ማለት ነው። ሁለተኛ ግን በዚህ ዕለት እንዳልኳችሁ ሰይፈ ሥላሴ ብቻላችሁ እንግዲህ ሙሉውን የሰባቱን ዕለታት ከዘወትሩ ጀምሮ የሰባቱን ዕለታትና ከዛው ሰይፈ መለኮት የሚል የሚጸለይ የመለኮት ሰይፍ የሚል ጸሎት እናገኛለንና እሱንም ከዕለቱ የመዝሙረ ዳዊት ጸሎታችን ከውዳሴ ማርያም ጸሎታችን በተጨማሪ ሌሊቱን በቤተክርስቲያን እያሳለፈን ይሄንን ጸሎት መጸለይ ያስፈልጋል። ከዚህ በፊት እንደነገርኳችሁ እንግዲህ ሰይፈ ሥላሴ በቤተክርስቲያናችን ከሚጸለዩ የጸሎት ክፍሎች ሆኖ አጋንንትን ሁሉ የሚያባርር እግዚአብሔር አምላክን በአንድነቱ በሶስትነቱ የሚያመሰግን በዚህ ዕለት የሚከበሩትን ቅድስት ሥላሴ ናቸው። እንግዲህ በቤተ አብርሃም የተቀለጡትና ቅድስት ሥላሴ ማለት በሴት አንቀጽ ተጠርተው ነው። ልክ ሴት ልጅ ወይም ደግሞ እናት ለልጇ ሩሩህ እንደሆነች ሁሉ አብ ወልድ መንፈስ ቅዱስ ደግሞ ለዓለሙ ሩሩህ መሆናቸው የተገለጠበት ዕለትም ጭምር ስለሆነ በቤተ አብርሃም ተገኝተው ለዓለሙ ደስታን የሚሰጠው ክርስቶስ ከእርሱ ዘር እንደሚወለድ የገለጡበት ዕለት ስለሆነ እጅግ በጣም የከበረ ዕለት ስለሆነ ሰይፈ ሥላሴ በራሱ ጸሎቱ የምናመሰግንበት አብ ወልድ መንፈስ ቅዱስን የምናመሰግንበት ክፉ ነገሮችን ሁሉ የምናረቅበት መልካም የሆኑ ነገሮችን ወደኛ እንዲመጡ የምንማጸንበት የጸሎት ክፍል ስለሆነ በዚህ ዕለት ቢቻለን የሰባቱን ዕለታት የሰይፈ ሥላሴ ጸሎቶችን በመጸለይ በቤተ ክርስቲያን ማሳለፍ ያስፈልጋል ማለት ነው። በህመም ያለ ሁሉ ህመሙ የሚጎበኝበት፣ ልጅ በማጣት የተቸገረ ሁሉ ልጅ የተሰጠበት ዕለት ስለሆነ ለአብርሃም እንዳደረገ እግዚአብሔር አምላክ ለኛ የሚያደርግበት ምንም ምክንያት የለውምና ለአባቶቻችን ያደረገው ያ እግዚአብሔር አሁንም ያው እግዚአብሔር ስለሆነ የምንማጸንበት ዕለት ነውና ልክ እንደ አብርሃምና እንደ ሳራ ቀብረን የተሆነው ጉዳያችን ሊኖር ይችላልና እግዚአብሔር አምላክ ያን ጉዳያችን እንዲመለከትልን እንዲሰማን የምንማጸንበት ስለሆነ በጸሎት እንድንበረታ ያስፈልጋል። በጣም የሚያስፈልገው ግን ልክ እንደ ሳራ እየተጠራጠርን ሳይሆን ልክ እመቤታችን እንደ ቅድስት ድንግል ማርያም አማኝ ሆነን ይሁንልኝ ይደረግልን ማለት ያስፈልጋል ማለት ነውና